ፈልጌው አይደለም ሊደር ነች ምናምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ ገባሽ እዛ ደረጃ ላይ ነኝ አሁን ከዛ ሰው አሁን ገባው ሊያወድቀኝ ሞከረ ስንት ነገር ተባለ የዩቲዩብ ቻናል ማለት ነው 1 አመት ሊሞላው 1 ወር ብቻ ነው የቀረው አሁን እንግዲህ ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቀኝት አድርገን እንምጣ የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበር የተወለድኩት መቀሌ ነው ያደግኩትም መቀሌ ክረምት ብቻ ነበር ወደ አዲስ አበባ መጣ አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው ኦኬ ወደ አያቴ መጣ ነበር ሁሌ በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበር ኤስኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ ምን አይነት ልጅ ነበር ረባሽ ነበር ወይ ለየት ያለ ነገር ነበር ወይ ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይሄን ያደርግ ነበር የምትባለው በልጅነት ምንድነው አዶናይ እብድ ነበር በጣም ከምታስቡ በላይ ደግሞ የሰው ትኩረት በጣም ይወድ ነበር የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር እንዴ ያ እንግዲህ ድንኳን ሰበራ ማለት ነው በቃ በኃይለኛው ቀጠሮ ይዘው ጓደኞቼ ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበር ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር ደስ ይለኝ ነበር ነፃነት ነበረኝ በጣም ቤተሰብስ እንደው ምን ይላል የሚቸገርበት ነገር ነበር እኔ ማራራጥ በቃ ስራቸው አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኪዝ ወርቄና የሚሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው በአንተ ህይወት ውስጥ ተጽዕኖ ያሳደረበት ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ ማንም የሆነት ግን ማንም በቃ በራሴ ነው በቃ እብደቱ ከራሴ ነው የመጣው መሮጡ አትሩጥ ባላለው እሺ ቀስ ስላለው ከዛ ማንም አይዘኝም ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢ በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው አሁን ልጅ ያለው ማለት ነው ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላል አልገባም ነበር የእውነት ግን እግዚአብሔር እናቴ ትሞት ከዛ አስጀመርኳቸው እንደዛ ካልተደረገልኝ አልገባም አልኩኝ ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው በቃ በጣም የሚገርም ነው እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስቀባቸዋለን አንተ አስለመድከው ትሬንድ አደረከው ካልቸር ሆነ ይሆናል የትምህርት ቤቱ እንትን ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው በጣም ነው የሚገርመው ከዛ ወደ አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካ ነው የሄድኩት ለምን ነበር የሄድከው የናሳ ኮምፒቲሽን ነበረ በዛ ነው የሄድኩት በጭንቅላት አይደለም ከፍለን ነው እንግዲህ ድሮ መዛያክ ነበር የሚጎረው ስማርት ተማሪ ስለሆንኩ እኮ በናሳ ነው የመጣው ሮቦቲክስ ምናምን እንዳለው የሳይንስ ሮቦት ማሰራችም ፌል አደረገች ምናምን ሞካክራችሁ ነበር የሆነ እንደዚህ የኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም እዛው ቀረ ኳሱ ዲስኳሊፋይድ ሆነ ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ የሆነ ውጊያ ነገር የሚጨመር ይመስለኛል እንግዲህ ከ8 አመት ምናምን በፊት ነው መሰለኝ ስለዚህ ለምናት ወጣና ሞክሮ ምናምን አለች ከዛ ከሆነ ፋሚሊ ሜምበር ጋር አሜሪካ ተመለስኩኝ እንደገና
ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዘ ነው። ከዛ ቀጣይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብሎ ሲያቅፉኝ ለራስ ሲል ዝም ብሎ በቃ ተመልሶ ደግሞ ለሚያጣው አላለቀስም ማለት በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ነው እንዴ? ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8 7። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። በጣም ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ። እኔ እማምነው ምሳሌ መሆን ነው። ምሳሌ ሆኖ መገኘት። ተጽዕኖ መፍጠር እነሱ ላይ እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቋል። በጣም ቫይራል ሆኖ ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂው ነው። ወንድሞቼ እንዳለ ስፖርት ይሰራሉ፣ አሪፍ ሰውነት ነው ያላቸው። ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር። ከዛ ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ? አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው። because አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር የምሰማው ጆሮዬ እንደዚህ ቻለንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት። ረጅም ሰዓት ነው የምሰራው ለዛ እድሜ አይደል? በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ። ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም፣ የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው። የኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ኢሌጋል አይደል? ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ። እኔ አላውቅም ያንተ ጉዳይ አለኝ። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ መኮንሽ የምትበልጠው ኧረ ተው ስተታት ስራ ኧረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። በመኪና በባስ ምናምን በምንም ማላቀው ምናምን። አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን። በምን ምክንያት ነበር? ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ፣ ምን ታደርጋለህ፣ ህይወትህን እንዳታበላሽ፣ በረንዳ ላይ ትወድቃለህ፣ እንደዚህ ያጋጥማል ሲሉኝ መስማት እችል ነበረ፣ ግን አልሰማሁም። ለምን? የሆነ ውስጤ ላይ የሆነ ሹክ አለኝ። መንገዱ አሳየኝ፣ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላውቅም። ለካስ እግዚአብሔር ነው። አሁን ነው የማውቀው። የዛኔ ዝም ብዬ ነው የተመራሁት። እግዚአብሔር ይመስገን። አጅሎኝ ነው አላውቅም፣ ግን ራሴን ሰማሁኝ። ተመስገን። ራስ መስማት እኮ ትልቅ ነገር ነው በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው 4000 ነው $5,000 ይዤ ነበረ የዛኔ አንደር ዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለ። አንተ ነው ያጠራቀምኩ? በደንብ 12 ሰዓት ነው በቀን ለ6 ቀን ነው የሰራሁት። ለ1 ወር 2 ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ። ከኒውዮርክ ነው ወደ ካናዳ የምትገቢው አይደል? ከዛ ምን አሉኝ፣ ብር ከተገኘብህ በኢህጋው የሆነ መንገድ ካመጣው ሊያዝብ ይችላል፣ ዲፖርት ሊደረግ ይችላል ተባልኩ። ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው? ሰው መስጠት። ታክሲ እንትን ያደረገኝ $600 ሰጠሁት። ለአንዱ የ2000 ጊፍት ካርድ ሰጠሁት። ስልኬን ጣልኳት። በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባሁ ወደ ካናዳ። ካናዳ ገባሁ። ኑሮ ሀብለ ጀመርክ? ሀብ ጀመርኩ። የት ነበር እንደው ቀጥታ ሄድከው? ሸልተር ማቆያ ቤት የሌላቸው ሰዎች እዛ ነበር የቆየሁት። በጣም ያስጠላ ነበር። አሁን እኔ አስተዳደጊ ሀብታም ልጅ ነኝ። እዛ ስገባ ግን በቃ ላይ እና ቀብጦኝ ነው እዚህ የመጣሁት። በቃ ገባሽ?
ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን አንዳንዴ በቃ ህክምናም ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት። በቃ ኑሮ ጀመረች ከዛን ቀን በራሴ እንደሆንኩኝ አወቅኩኝ። ስልክ የለኝም ለፋዘር ደውዬ ባቢ ምናምን ማለት አልችልም። ለምን አፈርኩኝ። በቃ ወስኜ ራሴ ነው የገባሁት። ለምን አጫንቃቸዋለሁ ልቻለው። ህይወት ጀመረች ከዛን ቀን። በዛ በሸልተር ውስጥ የኖርክ ያጋጠመን እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ። ከባዱ ነገር ብር አልነበረኝም ምንም በቃ ለባስም ይሁን አልነበረኝም ብር። መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን። የነበርኩበት ከተማ ሞንትሪያል ይባላል። መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው እዛ። ከዛ እዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ። ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ። በቃ ራሴን ወሰንኩኝ። የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ። ወሰንኩኝ ሄድኩኝ። እርምጃ ነው የወሰድኩት። ይሄ ባይዘው ወይም እንደሚያሳይ ታውቃለህ። እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ። ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል? ግን ላንተ የተቀመጠ እድል አለ፣ ለነሱ የተሰጠ እድል አለ። ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው። አይ ቢሊቭ ወንዳትና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም። እቺ እርምጃ ነች ሰግጥ የምትባለው አይደለ? አሁን እኔ ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው፣ ማዳመጥ። የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው። በቃ እኔ ስግጥ ትላለህ። አልሰማም እንዴ ውስጥ ያለኝ ነገር አለ፣ እሷን ነው የምከተለው። ከዛ ወደ ቶሮንቶ ገባሁ። ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል which is አርብ፣ ቅዳሜ፣ እሁድ እረፍት ናቸው እስከ ሰኞ ማለት ነው። እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው። 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት። 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ። ስልክ የለኝም እኮ ወይኔ። እንግሊዝኛም ያን ያህል አልነበረም ለመናገር። አሁን በ30 ደቂቃ ውስጥ ሸልተር ካላገኘሁኝ በረንዳ ማደሬ ነው ለ4 ቀን። ሰዎች አሁን ኦፊስ ምናምን የሚወጡበት ነው፣ ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው። እንደዛ ነው የተባልኩት። እንግዲህ እኔ በቃ ጨነቀኝ። ሰው ነበር እዛ አይ ቲንክ ሰው ነው ያስደወለኝ መሰለኝ። ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ። ከዛ ተመስገን ታክሲ ላኩልኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። አላድርም መቅበጥ ጀመርኩኝ። እዛን እግዚአብሔር ይመስገን ምናምን ኦኬ በቃ ይህ ልጅ የሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ። ሸልተር እሱም ሆምለስ ሸልተር ነው። በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፈታህም አሉኝ ነው ጀስት ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ ከመድረስ። እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ለመጀመሪያ ጊዜ ያጋጠመኝ እንደዛ ነው። እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ። ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን የሚቆዩበት ማለት ነው። በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው። እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ። ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም። ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። የካናዳ ህይወት የዛኔ ነው ጀመረች። ቶሮንቶ ነው የነበርኩኝ። ቶሮንቶ ነበርኩኝ። በጣም ትልቅ ፍቅር አለኝ ከካናዳ ጋር። አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች። እኔ ነጭ ወረቀት ሆኜ ነው የሄድኩት እዛ በቃ በጣም በቃ ረባሽ ነበርኩኝ። በጣም ህፃንነት ያለቀቀኝም ነበር የዛኔ። ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ። ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል የሌለ ማለት ነው።
በሰራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፌያለሁ። እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበረ ከነጮች አንፃር ማለት ነው። እኔ እኮ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው። ኦፍ ኮርስ ማን እንደሰጠኝ ይሄ እምነት አላቅም፣ ግን አምኜ እየኖርኩት ነበር። እዛ ተከፋይነቴ ከነሱ በታች ነው ሁሉም ነገሬ። ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት፣ የሚደብረው ኑሮ፣ እርካሽ የሆነው ነገር ሁሉ የኔ ነው። ከሱ ነው የሚገባኝ ብዬ አምኜ ኖሬያለሁ ካናዳ ላይ። መጥፎ ጎኑ ብለህ በራስ የምታስበው ነው አይደል? ለራስ የሰጠው ግምት ነው አይደል? በጣም የሚያስጠላ ግምት ነበር የራሴ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተመሪያቸው አድጌያለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ። እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ? ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያዝኳቸው ለምን እንዳሉ አላቅም፣ ግን በቃ የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። በቃ ሁሉ ነገር ይጠላዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩ እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ። ገባሻ? እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ። ገባሻ አይደል? ስቄ ነው የምቀበለው እና አላስተውልም ነበር፣ ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? ለምንድነው በቃ ስንቀሳቀስ ዝቅ ምለው? ለምንድነው ሰዎችን አይናቸው ማየት የማልችለው? ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። እንደው ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱንም ትንሽ ነገር አድርገን። በጣም ነው የሚያስጠላው። አይ ቲንክ በቀን ሁለት ጊዜ ፒዛ እበላ ነበረ። ችግሩ ደግሞ የፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም። የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት። እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላው። ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት። በጣም ቀጭን ነበርኩኝ። በጣም እየወፈርኩ የመጣው የዛኔ። ልቤ ያመኝ ነበረ፣ መሮጥ አልችልም ነበረ። በር ሲንኳኳ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር። በቃ ታምሜ ነበረ እኮ የሌለ ማለት ነው። የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሸኝ ነገር ነበር። አዲክሽን ነበረ። እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያየኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው። ቀላል ለማየትና ቀላል ለመውጣት ማታ ስንት ሰዓት ነበር የምገባው መሰለሽ? በኢትዮጵያ ሰዓት አቆጣጠር አይ ቲንክ 4 ሰዓት 5 ሰዓት ስራ ገባለሁ ጠዋት። ከዛ 1 ሰዓት እወጣለሁ ከስራ ማለት ነው። ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው። ይሄ የሚልኩል ምናምን አለ አይደል? ወደ ቤትሽ ይመጣልሻል። ፒዛዬን በልቼ ለጥቀን ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም? ኧረ ማንንም አላገኘሁም ከካዝኔ ውጪ። ካዝኔ ነበረ እሱም አንዳንዴ ነው በቃ። ጓደኛ ምናምንስ ነበረኝ? አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል፣ በቃ ይተርቡኛል እና በቃ የነሱ አሻንጉሊት እሆናለሁ። ገባሻ? ግን አሁን እንደው ወደ ኋላ መለስ ብለን የልጅነት ጊዜን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል? ጥሩ ቤተሰብ ውስጥ ነው ያደግከው። የመጀመሪያ ልጅ ነህ። ትምህርት ቤት አዶና እየተባለልህ የምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው ያ ፍርሃት፣ ያ ጭንቀት ከየት መጣ? እንደው ትሪገር ያረገን የለ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለንና ከየት መጣ? ድንገተኛ አልሆነብህም? አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል። ችግሩ ምንድነው መሰለሽ አምለሰት፣ እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ ሳናቅ ስንወለድ። በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው።
ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍ ኮርስ እንዋደዳለን እኮ ኦፍ ኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን። እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማአት መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ሀገር ላይ ያለ አስተሳሰብ ሁላችን ብዙዎቻችን ላይ እውነት ነው። አስተዳደጋችን ላይ ያለ ነገር ነው። እውነት ነው። አሁን ሳስበው ብዙ ሰው አይናፋር ነው። ብዙ ሰው ጭንቀት አለበት። ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት። ቢያደርግም ደግሞ የሚወቅሰው አለ። ልክ አይደለም እንደዚህ አታርግ የሚለው አለ። አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የብዙ ሰዎችን ስሜት የሚያጋራ ይመስለኛል ይሄ ሐሳብ። በጣም ራሽኑ መጣ፣ ብቸኝነቱ መጣ፣ ፍርሃቱ መጣ። እነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበር? በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን ገባሻ? መልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለሁልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ። ገባሽ? ታሰርኩኝ። which is እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ? ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ፣ አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይሄው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው በቃ ይሄ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታረጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው ማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ። ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ነን ያለነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? which is ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሸኝ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው ልጆቼ ገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበረም። because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመህ አምነሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉ ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ?
ከዛ ጸጸት የምንወጣው በምንድነው? because ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደለ? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው? በይወና ነው። ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ፣ ችግር የለውም። እንዴት እዚህ እንደመጣው አላቅም፣ እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘው አላፍታት እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ራሴን ምኮረኩሞ በየቀን ለምን? ማን ያረገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው ምርጫ ልንሁልኝ በየቀን ነው። ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር። አንተ በታች ነህ፣ አንተ ቆንጆ አይደለም፣ አንቺ እኮ እንደዚህ አይገባህም እኮ አይገባሽ፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ እነዚህ ድምጾች እየሰማኋቸው ነው፣ ግን የዋህ መሆንን መርጣለሁ። ለራሴ የዋህ ሆናለሁ። በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ በቃ ልየው እስኪ ልምረጥ እስኪ ዛሬ። ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርጌያለሁ፣ ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል። ግን የዋህ ልሆን እስኪ። የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ? ድንገት ነው የምልሽ፣ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ። ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። ይኸው ዊድ አለልህ፣ ከፈለክ ይኸው ፖርን አለልህ፣ ይኸው ያለልህ እንካ አልኮል አለልህ፣ ጠጣ፣ ያቀርብልሃል። ያቺ ውህና ምንድነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው። እግዚአብሔር ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ገባሽ አይደለ? ግን ይህ ሁሉ ፈተና የምታልፊ በምንድን ነው? አይ ነው ዱክክ ብያለሁ፣ ወይኔ በቃ ሰውነቴ ተበላሽተሃል እያለኝ ነው፣ አይምሮዬ እየሰደበኝ ነው፣ የዋህ ነኝ ለራሴ። እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች። እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ግን ታውቃለህ፣ ስቃይ ውስጥ አይደለሽም። ታውቂያለሽ፣ ስቃይ ውስጥ ግን አይደለሽም፣ ነፃነት ውስጥ ነሽ፣ ይውህና ውስጥ ነሽ። እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ ይሁን በቃ ይውህና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ፣ የኔ ጭንቀት፣ የኔም መጥፎ ሐሳቦች ምናምን። ከይውህና በኋላ ምን ይመጣል? እግዚአብሔር ይመጣል። በደንብ አድርጉ። ገባሽ አይደለ? እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው። ሰይጣን አይደለም የሚቆጣጠርሽ፣ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው። ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ? ያ ምን ነበረ? ራሴን ማጥፋት የፈለኩባት ቀን which is shelter ነበርኩኝ። የብቻዬ ሩም ተሰጥቶኛል እንግዲህ። ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል፣ በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡም፣ ታለ በቃ ተጥሏል ሁሉም። በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀት አለ፣ ሁሉ ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስሬያለሁ እዛ ነኝ። ከዛ አሸንፌ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ወሰንክ? አዎ ወሰንኩ። እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው? ሹክሹክታ? አዎ አለ። አዎ በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደምትሰቃየው እድል አይደለም። በቃ ምን ቢቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ወይ። ከዛ ግን የዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴን? ተቀበለህ? አዎ ዴፊኒትሊ ገባሽ። ከዛ በምን ላጥፋ ራሴን? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው አንዳንዴ ራሳችን ማጥፋት ስንፈልግ
የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩኝ። which is እንደ አዲስ መጀመር ማለት እኮ ነው። አዎ በአጠቃላይ ከመሞት ለምን just አልሞትም? somehow የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉም ነገር ይሞታል ማለት ነው። ይሞቱ ምን አገባኝ። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ ገባሽ? እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ። የማይጠቅሙኝ ናቸው ባይዘው ተሽት ታረጋለሁ። አዎ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል። በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም፣ ይሞታል እሱ ገባሽ? ኦኬ ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። which is ሰገጥኩ ማለት ነው። ገባሽ ማለት ነው። እዛኔ ቁጭ ብዬ ምን አደረኩኝ መሰለሽ? እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ፣ እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደሚል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና ምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም በቃ ይሄ ነው መሆነው። በቃ ይሄ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ እጠብቃለሁ፣ ይሄ መሆኔን አረጋግጣለሁ። ያ የዞሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። which is ወደ አዲስ ቤት ሙቭ አደረኩኝ። ቲክቶክ ጀመርኩኝ። ቲክቶክም ከዛ በኋላ ነው ጀመርኩ። አዎ እየተጃጃልኩኝ አውቄ አዲስ ማንነት ጀመርኩ። አዎ የነጻነት ማንነት፣ የኩራት ማንነት፣ ራሱን የሚወድ ማንነት። መስታወት ላይ ቆምና እኔ የማየው ምንድነው መሰለሽ ስታስጠላ የሚል ድምጽ አለ ስቲል አሁንም ባይዘው ግን ደግሞ አልሰማም። ማን አባህና አንተ እኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ። ከዳሁት። ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው የሚለኝ ተቀበለው ነበር። በቃ ለምን ሆነ አላቅም። በቃ እሺ ነበር። አሁን አልሰማህም። ማን አባህና አንተ አልሰማህም። ለምን አባህ ነው እኔን ዝቅ የምታደርገኝ? ማን ስለሆንኩ ነው? አይ ቲንክ ንዴትም ይጠቅመናል አንዳንዴ ባይዘው ንዴት ከድክመት ያወጣናል። መናደድ ጀመርኩኝ። ቀራሴና ያለው መስታወት ላይ ዊስ ታስጠላ ወፍራም ነው። ዝም ብሎ ወፍራም አይደለም፣ ገራሚ ቅርጽ ነው ያለኝ። ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ። አቅም አገኘ። ይሄ መነሳት የሚሄድ በ2 ዓመት ያላገኘሁትም የሰውነት ለውጥ በ6 ወር አገኘሁት። ለምን? እምነቴን ቀየርኩታ። በቃ ነኝ ብዬ አመንኩኝ። ያ ሰውነት የኔ ነው። ከዛው ከሐሳብ ነው እኮ ብዙ ነገር የሚጀምረው። በቃ ስናምንበት ያመንበት ነገር ሁሉ ይሆናል። አሰት ከዛ ጀመረ ቲክቶክ ጀመረ። መጃጃል ጀመርኩኝ። አውቄ መጃጃል ጀመርኩ ሁሉ ብዬ ባይዘው ለምን እልህ ያዘኝ። ከዛ የድሮ ድምጽ ጋር ሰው እንደዚህ እኮ እያለ ነው እየተረበ እኮ ነው። ኧረ ተደበቅና ምን አባና አንተ አልደበቅም። ያው አሳይሃለሁ። ወጥቼ የሆነ ነገር አደርጋለሁ። ከባሻ ከዛ ሰው አይን ውስጥ ገባኝ በፍጥነት። በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደግኩት። የእውነት ግን ነው ስጀምር ቲክቶክ ወዲያውን 100 ምናምን ሺህ። ምን አልክ ግን? እንደው የመጀመሪያ እንትንም ስለነበርና ያው ሰው ፎሎወር ስታገኝ ደነገጥኩኝ አይደለ? ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደግኩት 100 ምናምን ሺህ። እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ። ሰዎችም ሲያዙት የምታዘዝ ልጅ ነበርኩ። ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህ። እና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገህ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል? በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100 ሺህ ሰርፕራይዝ። ለምን መሰለሽ አስታውሳለሁ 100 ሺህ ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበረ ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ። ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበረ። እሷን አጠፋኋትና ኤዲት አድርጌ 100 ሺህ አልኳት።